በጉንዳን መንደሩ ውስጥ ያሉት ጉንዳኖች በሙሉ በከባድ እንቅልፍ ውስጥ ናቸው። በዚህ ጸጥታ መሃል ግን ዛክ የተባለው ጠንቋይና አስማተኛ ጉንዳን የህዝቡን ህልውና ሊታደግ የሚችል መድኃኒት ለማዘጋጀት የመጨረሻውን ግባት ፍለጋ እየባዘነ ነው። ለቀናት ሲዳክር ከቆየ በኋላ በመጨረሻ አብረቅራቂ የፈንገስ ክሪስታሎችን ያገኛል። ማዕድኑን ከዓለቱ ላይ በሚፈነቅልበት ጊዜም ቦታውን እንዲያብራለት ስፕንድል የተባለውን ጉንዳን ያዛል። በማግስቱ ጠዋት ሰራተኛ ጉንዳኖች ወደ ስራቸው ሲሰማሩ በድንገተኛ የመሬት መንቀጥቀጥ ክፉኛ ይረበሻሉ። የዚህ ነውጥ መንስኤ ምንድን ነው ቢባል የኒክል ቤተሰብ ግቢ ውስጥ የሚኖረው ሉካስ የተባለ ልጅ የፈጠረው ረገጣ ነው። ነገሩን ግልጽ ለማድረግ ሉካስ በሰዎች ዓለም ምንም ጓደኛ የሌለው ከመሆኑም በላይ በአካባቢው ባሉ ሌሎች ልጆች በተለይም ስቲቭ በተባለ ጉልበተኛ ሉካስም የዚህ ተደጋጋሚ ጥቃት ዋና ሰለባ ነው። አንድ ቀን ያልተገባ የልብስ ስበትና ውርደት ከደረሰበት በኋላ የተዋረደውና የተናደደው ሉካስ አቅመቢስነቱንና ቁጣውን ለመወጣት የዋሽ ሽጉጡን አውጥቶ ምንም በማያውቁት የጓሮ ጉንዳኖች ላይ ዘግናኝ ጥቃት ይሰነዝራል። ይህ በአጋጣሚ የተከሰተ አይደለም። ውርደት በደረሰበት ቁጥር የቆሰለ ስሜቱን ማስታገሻ አድርጎ በሚያያቸው ደካማ ፍጥረታት ላይ የውሃ ዶፍ ያወርዳል። በዚህ ተደጋጋሚና ርኅራኄ የጎደለው ጥቃት ምክንያት ሉካስ በመላው የጉንዳን መንደር አጥፊው በሚል ስም ይታወቃል። ጠንቋዩ ጉንዳን ዛክ መንደሩን ከዚህ አጥፊ ለመጠበቅ ቆርጦ ተነስቷል። ዛክ አስማታዊ ኃይሉን በሱ ላይ እንደሚጠቀምበት ያስፈራራዋል። ነገር ግን ግዙፉ ሉካስ የጉንዳኖቹን መቆለያ አረመኛዊ በሆነ መንገድ ረግጦ ይበትነዋል። የዛክ ፍቅረኛ የሆነችው ሆቫ ይህን ጥቃት በሰላም ለማስቆም በማሰብ ከግዙፉ ልጅ ጋር ለመግባባት ትሞክራለች። ሙከራው ግን ከንቱ ሆኖ ዛክ ፍቅረኛውን ከሞት አደጋ በጭንቀት ሊያድናት ይገደዳል። ልጁ ጥንዶቹን ሙሉ በሙሉ ሊያጠፋቸው ሲል እናቱ ዶሪን ወደ ቤት እንመለስ ትጣራለች። ወላጆቹ ለጉዞ ሲወጡ ሉካስ ከባዕዳን ፍጥረታት ወረራ ለመጠበቅ ምሽግ ከምትገነባው አያቱ ጋር ይቀራል። ይህ በእንዲያ እንዳለ ዛክ በመንደሩ ውስጥ ሆኖ ያንን ምስጢራዊ መድኃኒት በማዘጋጀት ላይ ተጠምጧል። የምክር ቤቱ መሪም የምግብ ክምችታቸው እያለቀ መሆኑን ገልጾ በአስቸኳይ መፍትሄ እንዲያመጣ ጥብቅ ትዕዛዝ ያስተላለፍበታል። ጭንቀቱና ጫናው እጅግ ከባድ ነበር። በማግስቱ ጠዋት ሉካስ በስቲቭ ዳግም ጥቃት ሲደርስበት የተለመደ ቁጣውን እንደገና በጉንዳኖቹ ላይ ያወርዳል። ዛክ ያንን ወሳኝ መድኃኒት ሰርቶ እንዳጠናቀቀ እጅግ ኃይለኛና አውዳሚ የውሃ ፍሰት መንደሩን አጥለቀለቀው። የሉካስ የውሃ ሽጉጥ መንደሩን እያፈረሰው ባለበት በዚያ የጭንቀት ሰዓት ስታምቤልስ የተባለ አረመኔ የተባይ ማጥፊያ ባለሙያ ይመጣና ሉካስ በአባቱ ፈንታ የሞት ውሉን እንዲፈርም ያሳምነዋል። የጉንዳኖቹ መጨረሻ የተቃረበ ይመስላል። ከጥፋቱ ውሃ በኋላ ዛክና ሆቫ በጭንቀት ሲወጡ መድኃኒቱ መትረፉን አረጋገጡ። ያለ አንዳች ጥፋታቸው የተጨፈጨፉት ጉንዳኖች ቁጣ ገነፈለ። እርምጃ ለመውሰድም ቆረጡ። በዚያኑ ምሽት ትንሹ የጉንዳን ጦር መላውን የሰው ቢጥ አቋርጦ ሉካስ ክፍል ሾልኮ ይገባል። ዛክ ያንን አረንጓዴ ፈሳሽ በልጁ ጆሮ ውስጥ ሲያፈስበት አስማቱ ወዲያውኑ መስራት ይጀምራል። ሉካስ ሲነቃ ክፍሉ ወደ ግዙፍ ዓለምነት ተቀይሯል። እሱ ራሱ የጉንዳን ያህል አንሷል። ካልጋው ተንከባሎ ራሷን አንስታ ስትወድቅ ጉንዳኖቹ ሉካስን ጠልፈው ወደ መንደራቸው ይዘውት ይገባሉ። የተቆጡት የጉንዳን መንደር ነዋሪዎች ይህን ግዙፍ የነበረ አጥፊያቸውን አሁን ግን የራሳቸውን ያህል ያነሰውን ፍጡር በቅርብ ለማየት ተሰብስበዋል። ዘበኞቹ የደነገጠውን ሉካስን ወደ ምክር ቤቱ አደባባይ ሲጎቱት ፉጋክስ የተባለው ጉንዳን ሉካስ የፈጸማቸውን ዘግናኝ ወንጀሎች አንድ በአንድ ያነባል። ፍርዱ ሞት እንደሚሆን ሁሉም ጠብቆ ነበር። ነገር ግን የንግሥት ጉንዳን በግርማ ሞገስ ቀርባ ሕዝቡን ጸጥ ታደርጋለች። ንግሥቲቱ ታላቅና ጠባባዊ ውሳኔ አሳለፈች። ልጁን መግደል የሰዎችን ትጋት ለጊዜው ብቻ ነው የሚያስቆመው። ስለዚህ ጉንዳን መሆን ምን እንደሚመስል እስኪማር ድረስ በመንደሩ ውስጥ ከኛ ጋር እንዲኖር ይገደዳል በማለት አወጀች። በማግስቱ ጠዋት ሉካስ ለማምለጥ ቢሞክርም ወደ ቀድሞ ግዙፍ መጠኑ መመለስ የሚችለው የጉንዳኖችን ጥልቅ የህይወት ፍልፍና ከተማረ ብቻ እንደሆነ ሲረዳ ስልጠናውን ለመጀመር በግድ ይስማማ። የመጀመሪያው የትምህርት እርምጃ የጀመረው ሆቫ ሉካስን በምግብ አሰባሰብ ስራ ላይ ለማስገባት ስትሞክርና የቅርብ ጓደኛዋ የሆነችው ጠንካራዋ ክሪላም አብራ ትሰለፋለች። ክሪላ ሉካስን ከሌሎች ወጣቶች ጋር ወደ ሰማያዊው ቡድን ትመድበዋለች። በዚህ የመጀመሪያው ፈተና ውስጥ ትልቁ ተልዕኮ በመንደሩ ቋንቋ ጣፋጩ ድንጋይ ተብሎ የሚጠራውን ውድ ማዕድን ፍለጋ መሄድ ነው። እኛ እንደምናውቀው ይህ በሰው ልጆች ዓለም ተራና ትንሽ የሆነ የጄሊ ከረሜላ ሊሆን ይችላል። ለጉንዳኖቹ ግን እጅግ አደገኛ፣ ህይወትን ፈታኝ የሆነ እና በከፍተኛ ጥንቃቄ ሊመጣ የሚገባ ታላቅ የምግብ ምንጭ ነው።
እያንዳንዱ ቡድን ይህንን ውድ ጣፋጭ ድንጋይ የሞት መሰናክሎችን አልፎ ወደ ጎጆ ማምጣት አለበት። የመጀመሪያው ፈተና ገደል የመሰለ የመሬት ስንጥቅ መሻገር ነበር። የሰማያዊ ቡድን ጉንዳኖች ድልድል ለመስራት እርስ በርስ ያያዙ፣ ሉካስ ግን በትዕቢት ተሞልቶ ለብቻው ለመዝለል ይወሰናል። አሁን ነገሮች ወደ ከፍ አደጋ ሊያመሩ ነው። ሉካስ እና ሆቫ ሰላማዊ በሆነ መንገድ ስለ ቡድን ሥራ ጥልቅ ውይይት ላይ ሳሉ በድንገት የሆቫ አንቴናዎች አደጋ መኖሩን ይጠቁማሉ። ሰማዩ በክንፍ ጭቆት ይሞላል። አዳኝ ተርቦች ልክ እንደ ቦምብ አውሮፕላን በመንደሩ ላይ ይወርዳሉ። ጉንዳኖቹ ለመከላከል የድንጋይ ናዳ ይለካሉ። ዛክ በመብረቅ ኃይሉ ጠላትን ሲያርበደብድ፣ ሆቫ ግን ሉካስን ከሞት ስትከልል በአንድ ግዙፍ ተርብ ትያዛለች። ሉካስ በድንጋጤ ሸሽቶ ነበር፣ ነገር ግን ተርቡ እሱን ሲያባረረው ወደር የለው የጀግንነት እርምጃ ይወስዳል። መሬት ላይ የወደቀ ርችት አየ። ርችቱ ተቃጣለ። ተርቡ ሞጊያውን ከርችቱ ጋር ሲያያይዘው ሉካስ ዘሎ አመለጠ። ርችቱ በታላቅ ድምፅ ፈነዳ። ይህን ዘግናኝ ድምፅ የሰማው ሆቫን ያዘው ተርብ ደንግጦ እሷን ለቆ ወደ ሰማይ ይፈተለካል። ጉንዳኖቹ ሉካስን እንደ ጀግና ሲያከብሩት፣ ዛክ ግን ሉካስ ራሱን ለማዳን ብቻ እንደሞከረ በማሰብ አሁንም በጥርጣሬ ይመለከተዋል። በዚያ ምሽት ይህንን ታላቅ ድል ለማክበር መላው መንደር በጭፈራ ይናወጣል። ፉጋክስ ለራት የሚሆን ልዩ የአበባ ማር አቀረበ። ሉካስ ቀምሶት እጅግ ጣፋጭ ሆኖ ስላገኘው በስግብግብነት ሁሉንም ጣራ አረገው። ሆኖም የበላው የእንቁላል ትል ደዳሬ መሆኑን ሲያውቅ ነገሮች ወዲያው ተለወጡ። ሆዱ ተረበሸ። ሆቫ ልዩ የጉንዳን መድኃኒት ሰጥታው ካገገመና ምድርን የሚያናወጥ ታላቅ ግሳት ካገሰ በኋላ ከጓደኞቹ በመሆን ወደ ንግሥት እናት ጎጆ ያመሩ። በመንገዳቸው ላይ ሉካስ በዋሻው ግድግዳዎች ላይ የተቀረጹ ጥንታዊ የስዕል ታሪኮችን ይመለከታል። ከነዚህ መካከል አንድ ቀን ተመልሳ ትኩስ የአበባ ማር ከሰማይ እንደ ዝናብ ታዘንባለች የምትባለዋን የእናት ጉንዳን አፈታሪካዊ ምስል ያያል። ነገር ግን በዚያው ጨለማ ዋሻ ውስጥ የሉካስን ደም የሚያቀዘቅዝ ሌላ እጅግ አስፈሪ ምስል ነበረ። የደመና ተንፋሽ ምስል። ጉንዳኖቹ ስለ እሱ የሚያውቁት ነገር ቢኖር ይህ ፍጡር ከመጣ መጨረሻው የጅምላ ሞት መሆኑን ብቻ ነው። ያንን ምስል ሲያይ የሉካስ ልብ በድንጋጤ ይመታ። ምክንያቱም ይህ ሞት ይዞ የሚመጣው ባለመርዛማ ጭስ ገጸ ባህሪ እሱ ራሱ ውል የፈረመለት የተባይ ማጥፊያው ስታን ቢልስ መሆኑን አሁን በሚገባ ተረድቷል። ያደረገው ስህተት አሁን ቤተሰቦቹ የሆኑትን እነዚህን ፍጥረታት ወደ ምድር መጨረሻ እያመራቸው እንደሆነ የገባው ሉካስ ውሉን ለመሰረዝ ወዲያውኑ ወደ የሰው ልጅ ቤቱ ለመሮጥ ይወስናል። አዲሱ ጓደኞቹም በድፍረት ከጎኑ ተሰለፉ። ወደ ቤቱ የሚደረገው ጉዞ እጅግ ፈታኝና በሞት የተከበበ ነበር። የጽጌረዳ ቅጠሎችን እንደ ፓራሹት ተጠቅመው በአየር ማቀዝቀዣው ንፋስ እየተገፉ ኩሽና ይደርሳሉ። ሉካስ በጭንቀት ቁጥር ሲደውል የመጨረሻውን ቁጥር ይሳሳታል። የማወራው ከፒዛ ሻጭ ጋር ሆኖ ሳለ የሞቱ ሉን የሰረዘ ይመስለዋል። ወደ መንደሩ ሲመለሱ ግን ዛክ ሆቫን ከሰው ቤት መመለሷን አይቶ በንዴት ይፈነዳል። ሉካስን ፈጽሞ ወደ መደበኛው መጠኑ እንደማይመልሰው ዝቶ ያባረረዋል። ተስፋ የቆረጠው ሉካስ ብቻውን ሲንከራተት በሐይቅ ዳርቻ ከአንድ ግዙፍ እንቁራሪት ጋር የሞት ሽረት ትግል ይገጥማል። ጓደኞቹ ሲደርሱ እንቁራሪቱ ሉካስን በሕይወት ይውጧል። በእንቁራሪቱ ሆድ ውስጥ ከጥንዚዛና ከእሳት ራት ጋር በሞት አፋፍ ላይ ሳለ የጥፋተኝነት ስሜት የተሰማው ዛክ በጀግንነት ይደርሳል። አሲዳማ ስር ይዞ ወደ እንቁራሪቱ አፍ ይዘልና ስሩን ከሆድ ግድግዳ ጋር ሲያጋቸው አሲዱ ፈልቶ እንቁራሪቱ ሉካስና ሌሎችንም በኃይል ያገሳቸዋል። ይህ አስገራሚ የጀግንነት ድርጊት የዛክን እውነተኛ ልብ ያሳየና በሁለቱም መካከል የነበረውን የጥላቻ ሙሉ በሙሉ ያፈረሰ ነበር። የመጨረሻውና ትልቁ ፈተና ደርሷል። ፀሐይ ስትወጣ ፉጋክስ በደስታ ይጮኻል። አፈታሪካዊቷ የእናት ጉንዳን ወደ መንደሩ እየተቃረበች መሆኑን አብስሯል። የጉንዳኑ መንደር በሙሉ በደስታ ሲፈነድቅ፣ ሉካስና ዛክ ግን ከሩቅ የሚያዩት ነገር ደማቸውን አቀዘቀዘው። የቀረበ ያለው የእናት ጉንዳን ሳይሆን ግዙፉ የደመና ተንፋሽ የተባይ ማጥፊያው ስታን ነው። ዛክ ለሕዝቡ እውነቱን ሲነግራቸው የደስታው ጩኸት ወደ ሽብር ይቀየራል። በዚህ የጭንቀት ሰዓት ሉካስ ወደፊት ወጥቶ ወደር የሌለው ጀግንነት ያሳያል። ይህ ሞት ይዞ የመጣው ሰው የተጠራው በሱ ስህተት መሆኑን፣ አጥፊውን የቀጠረው እሱ ራሱ እንደሆነ በድፍረት ይናዘዛል። የምክር ቤቱ መሪ በቁጣ ሉካስን እንዲያስወግዱት ቢያዝብ፣ ሉካስ ግን እጅ አልሰጠም። መንደሩን ከዚህ የጅምላ ጭፍጨፋ የሚያድንበትን ድንቅና ደፋር የመዋጊያ ዕቅድ ያቀርባል። ዕቅዱ ግልጽ ግን እጅግ ፈታኝ ነበር። ዛክ ያዘጋጀውን ማሳነሻ መድኃኒት ተጠቅመው ግዙፉን ስታን ማሳነስ። አንደኛ፣ ጉንዳኖቹ የድሮ ጠላቶቻቸው ከሆኑት ተርቦች ጋር ወደር የሌለው የህይወት አድን ህብረት ፈጠሩ። በተርቦች ላይ ተጭነው ወደ ስታን ራስ ገረሩ።
ሉካስ በስታን ራስ ላይ ወርዶ በፎሮፎርና በቅማል ጫካ ውስጥ በማለፍ ስታን ራሱን ሲያክክ አምልጦ አፍንጫ ውስጥ ይገባል። ስታን በኃይል ሲነፍትም ወደ አየር ይወርወራል። መድኃኒቱን በስታን ጆሮ ውስጥ ለማፍሰስ ያስቡት ዕቅድ ስላልሰራ ፈሳሹን በተርቦ መውጊያ ላይ በጥንቃቄ ቀቡት። በመጨረሻም የሞት አደጋን ተጋፍቶ ወደ ታች በመውረድ የተባይ ማጥፊያውን በጀርባው በኩል በኃይል ወጉት። መድኃኒቱም ወዲያውኑ ወደ ስታን ደም ተቀላቀለ። በዚህ የሞት ሽረት ውጊያ መሃል የሁሉንም ልብ የሚነካ ክስተት ተፈጠረ። ሆቫ በተርብ ስር ተጭና መሬት ላይ ወድቃ መነሳት አቅቷታል። መርዘኛው የተባይ ማጥፊያ ጭስ እንደሞትላ በፍጥነት ወደ እሷ እየገሰገሰ ነው። ሉካስ መጀመሪያ ለማምለጥ ወደ ኋላ ቢያፈገፍግም በውስጡ የተቀረጸው ታላቅ ትምህርት ገነፈለ። ጎንዳኖች በቡድን ነው የሚሰሩት፣ ማንም ወደ ኋላ አይቀርም የሚለውን ጥልቅ ሕግ በሙሉ ድምፁ እያስተጋባ የራሱን ሕይወት አደጋ ላይ ጥሎ ወደ መርዙ ጭስ ተመልሶ ገባ። ከባድ የሆነውን ተርብ በእጆቹ አንስቶ ሆቫን ከሞት አፋፍ ነፃ ያወጣታል። በህብረት ጥረታቸው ከጭሱ ማምለጥ ቻሉ። በዚህ ቅጽበት ሉካስ የጉንዳኖቹን አኗኗር ሙሉ በሙሉ መቀበሉንና እውነተኛ የቡድን አባል መሆኑን በተግባር አረጋገጠ። ማሳነሻ መድኃኒቱ በስታን ደም ውስጥ መዋሃድ ሲጀምር ግዙፉ አካሉ መንቀጥቀጥና መኮማተር ጀመረ። ምንም እንኳን እንደ ጉንዳን ባይንስም አጥንቶቹ እየተሰበሰቡ ወደ አንድ ትንሽ ሕፃን ልጅ ቁመት አነሰ። አሁን ይሄ ግዙፍና አስፈሪ የነበረ ጠላት ሙሉ በሙሉ መከላከያ አልባ ሆኗል። ከዚህ ታላቅ ድል በኋላ መንደሩ ሉካስን እንደ ትልቅ አዳኛቸው አድርጎ አወጀው። የጉንዳኗ ንግሥት ነፃነቱን ስትያወጅለት ዛክ በትልቅ አክብሮት ወደ መደበኛ መጠሩ የሚመልሰውን መድኃኒት አበረከተለት። ሉካስ ከሆቫና ከሌሎች የጦር ሜዳ ጓደኞቹ ጋር በስሜት ከተሰናበተ በኋላ ፈሳሹን ጠጥቶ ወደ ቀድሞ ግዙፍ መጠኑ ይመለሳል። ስቲቭ የተባለው ጉልበተኛ እንደገና ሉካስን ሊያጠቃው መጣ። አሁን ግን ሉካስ ያ የድሮ ፈሪ ልጅ አይደለም። ከጉንዳኖች የተማረውን የቡድን ሥራ ጥበብ ተጠቅሞ ስቲቭን ይጋፈቱታል። በህብረታቸው የተደናገጠው ስቲቭ ፈሪነቱ ተጋልጦ ጅራቱን ቆልፎ ይሸሻል። ሉካስ በመጨረሻም ለትናንሾቹ ሕይወት አድን ጓደኞቹ ውለታቸውን ለመክፈል በርካታ ጣፋጭ ድንጋዮችን በጉንዳን መቆለያዎች ዙሪያ በፍቅር ይበትንላቸዋል።